ሰላም በዲጂታል ኮንተንት ዲቨሎፕመንት ይህ አራተኛ ቪዲዮአችን ሲሆን በዚህ ቪዲዮ የምናየው ደግሞ ኮርሳችን እንዴት ኤክስፖርት ማድረግ እንደምንችል ነው። ኤክስፖርት ማድረግ አድቫንቴጁ ለምሳሌ ለርኒንግ ማኔጅመንት ሲስተሙ ቴክኒካል ዲፊካልቲ ገጥሞት ቢያስቸግር ፌል ቢያደርግ ኮርሳችን በቀላሉ ኤክስፖርት ካደረግነው ከባካፑ ላይ ሪከቨር ማድረግ እንድንችል፣ ሌላኛው ደግሞ ሎካሊ የሰራናቸውን ስራዎች ወደ ኦፊሻል ወደ ሆኖ ለርኒንግ ማኔጅመንት ሲስተም በቀላሉ ኢምፖርት ለማድረግ ይረዳናል። ስለዚህ ኤክስፖርት ለማድረግ ኮርሳችን ጋር ክሊክ አድርገን የሚመጡት ሜኖች ጋር ቱልስ በመግባት ኤክስፖርት እንላለን። ስለዚህ አውቶማቲካሊ ኤክስፖርት ኮርስ ኮንተንት የሚለውን በተን ክሊክ በምናደርግበት ሰዓት ሲስተሙ ኮርሱን ፕሪፔር አድርጎ ሬዲ ያደርግልኛል። ስለዚህ ይህንን ኤክስፖርት የሆነውን ኮርስ ወደ ኮምፒውተሬ ዳውንሎድ አድርጌ ሚኒንግፉል የሆነ ስም መስጠት አለብኝ። አሁን ኤክስፖርት ያደረኩት የኮርሱ ስታተስ ኮርሱን እስከ ኮርስ ስትራክቸር ድረስ የሰራሁት ስራ ስለሆነ እዚች ጋር ሪኔም ብዬ ታር ሚለውን ትተን ከዛ በፊት ያለውን ሚኒንግፉል የሆነ ስም በዚህ መልኩ ሰጠዋለሁ። ቤዚክ ኮምፒውተር ሚለው ኮርስ ላይ እስከ ኮርስ ስትራክቸር ድረስ የሰራሁበትን የኮርስ ስታተስ ባካፕ አድርጌ ያስቀመጥኩ መሆኑ ነው። ለሴሚስትሩ ከዚህ በኋላ ደግሞ ቻፕተር 1ን ኮንተንት አስገብተን ከጨረስን በኋላ ደግሞ ኤክስፖርት አድርገን ቤዚክ ኮምፒውተር ቻፕተር 1 ብለን ደግሞ ሴት እናድርገን እናስቀምጣለንና ይሄ ባንድረጋችን ኤኒ ታይም ሪከቨር ለማድረግ ይጠቅመናል። ለምሳሌ ዋናው ለርኒንግ ማኔጅመንት ሲስተም ላይ ገብተን ባካፕ ካደረግነው በኋላ ወደ ዋናው ለርኒንግ ማኔጅመንት ሲስተም ኢምፖርት ለማድረግ አጌን ቱልስ ላይ ገብተን ኢምፖርት እንልና ፋይሉን አፕሎድ አድርጉ ይለናል። አንድ ፋይሉን ክሊክ አድርገን ባካፕ ያደረግነው ፋይል መርጠን በቀላሉ ኢምፖርት የምናደርግበት ሲስተም አለና ስለዚህ በቀጥታ ቪው አፕዴት በምልበት ሰዓት ባካፕ ያደረኩትን በቀላሉ ሪከቨር አድርጎ በዚህ መልኩ የሰራሁትን ስራ ያመጣልኛል። ስለዚህ ኤቭሪ ታይም ኮርስ ዲዛይን ስታደርጉ አዲስ ነገር ሲጨምሩ ባካፕ አድርጋችሁ ኮምፒውተራችሁ ላይ ሚኒንግፉል ስም ሰጣችሁ ማስቀመጥ ይኖርባችኋል። አመሰግናለሁ።